ገበሬ መሬቱን አርሶ ዘር ከዘራ በኋላ በማግስቱ ሄዶ ፍሬን አይፈልግም። ዘሩ መጀመሪያ በምድር ጨለማና በጭቃ ውስጥ ማለፍ እንዳለበት ያውቃል። ሰላም፣ ጤናና የውስጥ መረጋጋት ለእናንተ ይሁን። የመንፈስ ስንቅ ቤተሰቦች፣ ዛሬ ሁላችንም በህይወታችን ውስጥ በየቀኑ የምንፈተንበት ነገር ግን ካወቅንበት የማሸነፊያችን ሚስጥር ስለሆነው ታላቅ ኃይል እንነጋገራለን። እሱም ትዕግስት ነው። አሁኑ ፍጥንጥን ባለ ዓለም ውስጥ ስንኖር ነገሮች ሁሉ ወዲያውኑ እንዲሳኩልን እንፈልጋለን። የጸለይንበት ነገር በፈለግነው ፍጥነት ካልደረሰልን የምንሸበርበትና የምንጨነቅበት ስሜት ውስጥ እንገባለን። አምላኬ ሆይ ሰምተኸኛል ወይስ ረስተኸኛል? ለምን ነገሮች በእኔ ህይወት ላይ ብቻ ዘገዩ ብለን የምንጠይቅባቸው ጸጥታ የሰፈነባቸው ምሽቶች ጥቂት አይደሉም። ነገር ግን ማስተዋል ያለብን አንድ ትልቅ እውነት አለ። የማያረፍደው አምላክ ለኛ የሰጠን ጊዜ ሁልጊዜ እጅግ ውብ ነው። እግዚአብሔር በትክክለኛው ሰዓት ትክክለኛ ነገር ይሰራል። የሰው ልጅ ግን ሁልጊዜ እሱ በፈለገው ሰዓት ሲሰራለት ብቻ እግዚአብሔር የሚወደው ይመስለዋል። እግዚአብሔር ግን ትክክለኛው ሁሉ ሰናይ ዘገብረ በጊዜው መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ሁሉንም በጊዜው ውብ አድርጎ ሰራው ብሎ ያችሁ። ብዙዎቻችን ትዕግስትን የምንረዳው ዝም ብሎ በመከራ ውስጥ ማማረር ወይም ተስፋ ቆርጦ እጅን አጣጥፎ መጠበቅ ይመስለናል። ነገር ግን እውነተኛ መንፈሳዊ ትዕግስት ማለት ነገሮች ሁሉ በፈጣሪ እጅ ውስጥ መሆናቸውን በሙሉ ልብ አምኖ ውስጣዊ ሰላም ሳይናወጥ ልብን በደስታና በሰላም አዘጋጅቶ መጠበቅ መቻል ነው። አንድ ገበሬ መሬቱን አርሶ ዘር ከዘራ በኋላ በማግስቱ ሄዶ ፍሬን አይፈልግም። ዘሩ መጀመሪያ በምድር ጨለማና በጭቃ ውስጥ ማለፍ እንዳለበት ያውቃል። በዛ አስቸጋሪ ሁኔታ ውስጥ አልፎ በትክክለኛ የወራት ዑደቱ ሲያልፍ ግን የሚገርም ፍሬን ያፈራል። የኛም ህይወት ልክ እንደዚሁ ነው። አሁን ያለሽበት የጥበቃ የፈተና ወይም የብቸኝነት ጊዜ ህይወትሽን ያቆመበት ሳይሆን ወደ ታላቁ በረከትሽ ከመሸጋገርሽ በፊት ማንነትሽን በቅንነት የሚቀርጽ ልዩ ምዕራፍ ነው። የነገር ሁሉ እኮ የተከለከለ አይደለም። አንዳንድ ጊዜ እግዚአብሔር የፈለግነውን ነገር ወዲያውኑ የማይሰጠን የልባችንን ዝግጁነት ለመፈተሽ ነው። ቶሎ የመጣ ነገር ቶሎ የመጥፋት እድሉ ሰፊ ነው። በትዕግስትና በብዙ ዋጋ የተገኘ በረከት ግን እድሜው ረጅም ነው። በትዕግስት ውስጥ ስናልፍ የመጽናናት ኃይላችን ይጨምራል። ሰዎችን የመረዳት አቅማችን ያድጋል። ከሁሉም በላይ ደግሞ ከአምላካችን ጋር ያለን መንፈሳዊ ቁርኝነት ይበልጥ ይጠነክራል። ስለዚህ ጥበቃን እንደ ቅጣት ሳይሆን እንደ ትልቅ መንፈሳዊ ትምህርት ቤት ልንመለከተው ይገባል። ምንድነው ራስን የምትንቀው? እንደማጠቅም መቁጠር የጀመርከው ዛሬ ያጣኸው ነገር ህልምህን አበላሽብህ። በቃ አጣኸው፣ ግን ገና ብዙ የምታገኘው እንዳላስ ሰው ሁሉ የሚፈልግ ጊዜ ይመጣል። አንተ ከእግዚአብሔር ስትሆን፣ ቅዱስ ስትሆን፣ አመስጋኝ ስትሆን፣ ጻድቅ ስትሆን፣ በጎ ስትሆን፣ ታጋሽ ስትሆን ና ዝም ብለህ ቤተ እግዚአብሔር ዛሬም አልጠቅምም ነገር መቼ ምትጠቅም አድርጎ እንደሚቀይርህ አንተ አታውቅ። ለበሽተኛው ሐኪሙ እንጂ የሚያውቅለት በሽተኛው ራሱ መቼ አውቆ ያውቃል? ወገኖቼ ትጠቅማለህ መቼ ያላውቅም። ቀኑናል ግን እግዚአብሔር ጋር መጥቶ ሳይጠቅም ይቀር የለም። መጨረሻም ዛሬ ይህን መልእክት የምትሰሙ ወዳጆች ሆይ ነገሮች ስለዘገዩባችሁ፣ ህልማችሁ ስለቆየ ተስፋ አትቁረጡ። የአምላክ ዝምታ እምቢታ ሳይሆን ላንተና ላንቺ የሚበጀው ትልቁና ዘላቂው ስጦታ በታላቅ ጥበብ የማዘጋጀት ትልቁ ሚስጥር ነው። ዛሬን በሰቀቀን ሳይሆን በታላቅ ምስጋና መጠበቅን ልመዱ። ምክንያቱም እሱ ጊዜውን ሁሉንም ነገር ውብ አድርጎ ይሰራዋልና። ይህ መልእክት ለነፍሳችሁና ለመንፈሳችሁ ስንቅ እንደሆነላችሁ ሙሉ ተስፋ አደርጋለሁ። ይህንን ቪዲዮ ከወደዳችሁት ላይክ በማድረግ አበረታቱኝ። ለሌሎች ብርታት እንዲሆን ሼር አድርጉት። እንዲሁም በየሳምንቱ የሚለቀቁ አዳዲስ መንፈሳዊ መልእክቶች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ስላዳመጣችሁኝ አመሰግናለሁ። በረከቱ ከሁላችን ጋር ይሁን። አሜን።